إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ዛሬው ፕሮግራማችን ፊጥረቱላህ በሚል ርዕስ የምንጀምር ይሆናል ማለት ነው። እስከ መጨረሻው እንድትከታተሉን በአላህ ስም ያሳሰብ ወደ ፕሮግራማችን እንገባለን ማለት ነው። ፊጥረቱላህ እንግዲህ ይሄን ርዕስ የመረጥንበት ወይም የመረጥኩበት ዋና ምክንያት ዋና አስፈላጊና ለሰው ልጅ በተለይም ባለንበት ዘመን ወሳኝ ነገር ነው ብዬ ስላመንኩ ነው። ፊጥረቱላህ የአላህ ሰዎችን የፈጠረበት ማንነት አላህ ሱብሓነሁ ወተዓላ ስለዚህ ተፈጥሮ በቁርአን እንዲህ ይለናል። ወደ ቁርአኑ እንመልከት ማለት ነው ኢንሻአላህ። በሱረቱ ሩም ቁጥር 30 ላይ አላህ ሱብሓነሁ ወተዓላ እንዲህ ይለናል። ፈአቂም ወጅሀከ ሊዲኒ ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون الله سبحانه وتعالى فأقم وجهك للدين أنت سوخوي فتهن وستاوي لبناهن لدين يتزنبل أدرجه كتبل لذيه الله سبحانه وتعالى أنت اللي فتربت معننت تزنباي هونه كتبل إيه معننت دقمو فطرة الله التي فطر الناس عليها الله سبحانه وتعالى سواتشن كله يفتربت تفطرو ويمعننت نو لا تبديل لخلق الله يا الله سبحانه وتعالى سواتشن يفتربتن معننت لتقير أي قبام ويم مقير يلبهم إيه معننت يما يلوت يما يقير معننت نو ይሄንን መቀየር ደግሞ በየትኛውም መንገድ ይሁን በየትኛውም ዘመን መቀየር አስፈላጊ አይደለም። ذلك الدين القيم ይሄ ማንነት ስለህ የነበረው ማንነት እያልሁ ፊጥራ እያልሁ ስገልጽልህ የነበረው ማንነት ቀጥ ያለ መንገድ ወይም ሃይማኖት ነው። ولكن أكثر الناس لا يعلمون ነገር ግን ይሄንን ማንነት ብዙ ሰዎች ከሰዎች አብዛኛዎቹ ይሄንን ማንነት አያውቁትም። አላህ ሱብሓነሁ ወተዓላ እንዲህ ነው የሚለው ይሄንን ማንነት ብዙ ሰዎች አያውቁትም፣ አይረዱትም። የትኛው ማንነት የትኛውን ተፈጥሮ እስኪ ስለዚህ ተፈጥሮ መነጋገር ግድ ስለሆነ እንየው። ይሄ ተፈጥሮ ማለት ምንድነው? ከየት የመጣ ነው? እማን ላይ ነው ይሄ ተፈጥሮ በትክክል የምናገኘው?